የሰው ሀገር ከሩቅ ለሚያየው ወርቅ ለገባበት ግን የእስር ቤት ያክል የከበደ ሚስጥር። ብዙዎች ስኬታቸውን ያያሉ፣ ውስጥውን የሚበላውን እሳት ግን ማንም አያውቅም። የቤቱ በር ተቆልፎ መብራቱ ሲጠፋ አብሮት የሚተኙት ሁለቱ ጨካኝ ጠላቶች ግን ማን እንደሆኑ ያውቃሉ? አጥንት የሚሰብረው ብቸኝነትና አእምሮን የሚያዝለው ጭንቀት። ሰው በሞላበት ከተማ ውስጥ ብቻውን እንደቀሩ ከተሰማዎት፣ በሰው ሀገር አየር ማጠር እስኪይዘው ካለቀሱ፣ እመኑኝ እርስዎ ደካማ አይደሉም። ይህ ጉዳይ በሚሊዮኖች የሚቆጠሩ ስደተኞች የሚያልፉበት፣ ነገር ግን ማንም አውጥቶ የማይናገረው የተሸሸገ የሕይወት ጦርነት ነው። ይህ ህመም እርስዎን እንዲያደቅዎት መፍቀድ የለብዎትም። ዛሬ በምንኖርባት ዓለም ላይ ከ280 ሚሊዮን በላይ የሆኑ ሰዎች የተወለዱበትን ሀገር ማህበረሰባቸውንና ፍቅራቸውን ትተው በስደት ላይ ይኖራሉ። ይህ ማለት የዓለማችንን ሕዝብ በአንድ ቦታ ብናስቀምጠው ከአራተኛው ትልቅ አገር ጋር የሚስተካከል የስደተኞች ሀገር አለ እንደማለት ነው። ነገር ግን ከነዚህ ሚሊዮኖች ቁጥር በስተጀርባ በየቀኑ በሰው ሀገር የሚታገል የማይነገሩ እንባዎችን የሚያብስና የሕይወት ውጣ ውረድን የሚጋፈጥ እውነተኛ የሰው ልጅ አለ። በሰው ሀገር መኖር ከሩቅ ላየው ሰው የስኬት ጎዳና ሊመስል ይችላል። እውነታው ግን የቤቱ በር ተቆልፎ መብራቱ ሲጠፋ አብረውት የሚተኙ ሁለቱ ያልተጋበዙ እንግዶች አሉ። አጥንት የሚሰብሩ ብቸኝነትና አእምሮን የሚያዝሉ ጭንቀቶች። ሰው በሞላበት ከተማ ውስጥ ብቻውን እንደቀሩ ከተሰማዎት፣ እመኑኝ እርስዎ ብቻውን አይደሉም። ዛሬ በዚህ ቪዲዮ በሰው ሀገር የሚሰማንን ከፍተኛ ብቸኝነትና ጭንቀት በሳይንሳዊ መንገድ እንድንወጣ የሚረዱ 6 ዋና ዋና የስነ ልቦና መፍትሄዎችን አብረን እንመረምራለን። አሁኑኑ ሰብስክራይብ በማድረግ አብራችሁን ዝለቁ። ቀጥታ ወደ መፍትሄዎቹ እናልፋለን። አንደኛውና የመጀመሪያው መፍትሄ የአእምሮን የሐሳብ ወጥመዶች መበጣጠስ ነው። ብቸኝነት ሲሰማን አእምሮአችን አንድ ትልቅ ውሸት ይነግረናል። እኔ እዚህ ብቻዬን ነኝ፣ ማንም አያስብልኝም፣ ሕይወቴ እንዲህ እንደተዘጋ ይኖራል ብሎ ያምናል። ይህ የሥነ ልቦና ባለሙያዎች ኮግኒቲቭ ዲስቶርሽን ወይንም ደግሞ የአስተሳሰብ መዛባት ይሉታል። አእምሮ የሚነግሮትን ሁሉንም አዎንታዊ ሐሳብ እንደ እውነት አትቀበሉት። ብቸኝነት ሲሰማዎ እኔ ብቻዬን ነኝ ከማለት ይልቅ ይህ አሁን የሚሰማ ጊዜያዊ ስሜት ነው፣ የእኔ ሙሉ ማንነት አይደለም ብለው ለአእምሮ መልሰው ይንገሩት። አስተሳሰበውን ሲቀይሩ ስሜቶም አብሮ የሚቀየር ይሆናል። ሁለተኛው መፍትሄ ደግሞ አነስተኛ ማህበራዊ ግንኙነቶችን ወይንም ደግሞ ማይክሮ ኮኔክሽን መፍጠር ነው። በሰው ሀገር ስንኖር ትልቅ ማህበራዊ ዘመድ ወይንም ደግሞ የቅርብ ጓደኛ ወዲያውኑ ማግኘት ላይቻል ይቻላል። ነገር ግን አእምሯችን ብቸኝነትን ለማሸነፍ የግድ ትልቅ ዘመድ አያስፈልገውም። በየቀኑ የምትገዟቸው ሱቆች ውስጥ ካሉ ሰዎች ጋር ትንሿን ፈገግታ መለዋወጥ፣ ሰላምታ መስጠት ወይም አብረዋቸው ከሚሰሩ ሰዎች ጋር የ5 ሰከንድ ወሬ ማውራት በአእምሯችን ውስጥ ኦክሲቶሲን የተባለውን የደስታ ሆርሞን ያመነጫል። ትንንሽ ግንኙነቶችን ትልቁን የብቸኝነት ግድግዳ ይሰብሩታል። ሶስተኛው መፍትሄ ደግሞ በሚኖሩበት ሀገር የራስዎን የመረጋጋት ደሴት መገንባት ነው። የራስዎን ሴፍ ሄቨን መፍጠር። ጭንቀት የሚመጣው አካባቢያችንና ሕይወታችን ከቁጥጥራችን ውጭ እንደሆነ ሲሰማን ነው። ስለዚህ የሚኖሩበትን ክፍል አሊያም ደግሞ ቤት ለእርስዎ ምቾት በሚሰጥ መልኩ ያዘጋጁት። በየቀኑ ጠዋት አጭር የአካል ብቃት እንቅስቃሴ ማድረግ፣ የሚወዱትን የኢትዮጵያ ቡና ማፍላት ወይም ደግሞ ማታ ማታ መጽሐፍ ማንበብ። እነዚህ ትንንሽ ልማዶች ለአእምሮ እኔ እዚህ ቦታ ሰላም ነኝ፣ ሕይወቴ በቁጥጥሬ ስር ነው የሚል ምልክት ይልካል። አራተኛውና ከሁሉም በላይ ጠንካራው መፍትሄ ወደዚህ ሀገር የመጡበትን ዋና ዓላማ ማደስ ነው። ታላቁ የሥነ ልቦና ሊቅ ቪክቶር ፍራንክሊን እንዲህ ይላል፣ የመኖሩን ዓላማ እንዲሁም ደግሞ ሌላ ጉዳይ ያለውን የሚያውቅ ሰው ማንኛውንም አይነት አስቸጋሪ ሁኔታ መቋቋም ይችላል ይላል። ሀገረውንና ቤተሰቡን ትተው የወጡት በምክንያት ነው። ያንን ዓላማውን በወረቀት ላይ ጽፈው በየቀኑ ይመልከቱ። ይህ ጉዳይ የሚያልፉበት ብቸኝነትና ጭንቀት የጸጋ ክፍያ እንጂ የመጨረሻ መዳረሻው እንዳልሆነ አእምሮን ያስታውሱ። ዓላማ ያለው ሰው በብቸኝነት አይሰበርም። አምስተኛው ብልህ መፍትሄ ደግሞ የዲጂታል ድንበር ማበጀት ነው። በሰው ሀገር ስንኖር ብቸኝነት ሲሰማን ደጋግመን የምናደርገው ነገር ቢኖር ስልካችንን መነካካት ነው።
ነገር ግን በማህበራዊ ሚዲያ ላይ የምናያቸው የሰዎች የተመረጡና ያሸበረቁ የህይወት ምስሎች በአእምሯችን ውስጥ ፎሞ ወይም ደግሞ ፌር ኦፍ ሚሲንግ አውት አሊያም የመገለል ስሜት ሊፈጥር ይችላል። የሌሎችን የስኬትና የደስታ አፍታዎች ከራሳችን የብቸኝነት ህመም ጋር ስናነጻጽር ጭንቀታችንን እጥፍ ሊሆን ይችላል። ስለዚህ በቀን ውስጥ ቢያንስ ለ2 ሰዓት ስልክዎን ሙሉ በሙሉ በማስቀመጥ አእምሮ ከሰው ሰራሽ ንጽጽር ወጥቶ ከእውነተኛው አካባቢው ጋር እንዲላመድ እድል ይስጡት። ስድስተኛውና የመጨረሻው መፍትሄ ደግሞ አእምሮን ከአካል ጋር የማያያዝ ጉዳይ ነው። ጭንቀትና ብቸኝነት ሲያይሉብን አእምሯችን ወደፊት ወይም ወደ ኋላ እየሮጠ አካላችንን ያስጨንቀዋል። የሥነ ልቦና ባለሙያዎች 5-4-3-2-1 ግራውንዲንግ ሜተድ የሚሉት ትልቁ ስልት አላቸው። ጭንቀት ሲወጥሮት በዓይንዎ የሚያዩዋቸውን 5 ነገሮች፣ በእጅዎ የሚነኳቸውን 4 ቁሳቁሶች፣ የሚሰሟቸውን 3 ድምጾች፣ የሚያሸቷቸውን 2 ሽታዎችና የሚያደምጡትን 1 የትንፋሽዎን ድምፅ ብቻ ትኩረት ሰጥተው ያስተውሉ። ይህ ቀላል ልምምድ ለአእምሮ አሁን ያለው እዚህ ቦታ ነው፣ ምንም የሚያጋጥም አደጋ የለም የሚል ምልክት በመላክ የጭንቅላታችን ውጥረት በሰከንዶች ውስጥ እንዲረጋጋ ያደርገዋል። ወዳጄ፣ በሰው ሀገር ያለኸው ወይም ደግሞ ያለሽው በምክንያት ነው። የምታልፉበት ጨለማ በሕይወታችሁ ታሪክ ውስጥ አንድ ምዕራፍ እንጂ የሕይወታችሁ ማጠቃለያ እንዳልሆነ መገንዘብ አለብን። ዛሬ የሚከብደን የብቸኝነትና የጭንቀት ህመም ነገ የምንቆምበት የስኬት መሰረት የሚያጠናክር እሳት መሆን አለበት። አትርሱ፣ ከአውሎ ንፋስ በኋላ የሚመጣው ጸጥታ ሁልጊዜም ያምራል። እናም አንተ አሊያም ደግሞ አንቺ ደካማ አይደለሽም፣ አይደለህም። ይህንን ሁሉ የሰው ሀገር ፈተና ተቋቁማችሁ እዚህ የደረሳችሁት በውስጣችሁ ባለው የማይበገር ጥንካሬ ምክንያት ነው። ሰላማችሁ ከምንም በላይ ውድ ነውና አእምሯችሁን ጠብቁ። ይህ ቪዲዮ በሰው ሀገር ላለ የብቸኝነት አየር ለታፈነ አንድም ወንድም ወይንም ደግሞ እህት ተስፋ ይሆናል ብላችሁ ካሰባችሁ ሸር በማድረግ የብርሃን መልእክተኛ እንሆንለት። ቪዲዮውን ከወደዳችሁት ደግሞ መሰል ቪዲዮዎች በተደጋጋሚ የሚለቀቁ ቪዲዮዎች እንዲደርሷችሁ ላይክ አድርጉት። ሐሳባችሁን ኮሜንት ላይ አጋሩን። አትርሱ፣ አሁንም ተስፋ አለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም፣ ጥንካሬና ፍቅር ለእናንተ ይሁን።